አባቱ በብስጭት በሰርቲፊኬት ደረጃ የጀመሩት መጠጥ ወደ ማስተርስ ደረጃ አሻግሯቸዋል። ሲጠጡ ውለው ሲጠጡ ያድራሉ። እናትም ከልጆቹ ጋር ጣራ ሲቆጥሩ ማደር ዕጣ ክፍላቸው ሆነ። ያ የመከራ ዘመን ባደረሰበት ከባድ ተጽዕኖ ምክንያት ዛሬም ድረስ ዩኒቨርሲቲ ውስጥ እንኳን እጅግ ሲበዛ ግለኛ አድርጎታል። ወደ ዶርም ሲገባ ድምፅ የለው፣ ወደ ክፍል ሲገባ ድምፅ የለው፣ ሲወጣ ድምፅ የለው። በአጠቃላይ የሆነ ኮሻይል ነገር ነው። ባይገርም 11ኛና 12ኛ ክፍል ስማር ማንም አያውቀኝም ነበር፣ ወላ ስሜን እንኳን ይላል። አሴር ሙስሊም ነው። እንደ አብዛኛው የወሎ አካባቢ ሙስሊሞች ስሙ ከናባቱ እምነቱን አይገልጽም። በሃይማኖቱም እጅግ አክባሪ ባይባልም ሶላትን አያስተጉልም። አሴ ሙዚቃ ነፍሱ ነው። እንደ እንጀራ በየቀኑ ቢበላው፣ እንደ ውሃ በየቀኑ ቢጠጣው ቢያረካው እንጂ ጨርሶ አይሰለቸውም። በመንገድ ላይ ካፌ፣ ላውንጅ፣ ዶርም ብቻውን ቢሆንም ሲተኛም ሲነሳም በኤርፎን ሙዚቃ እያዳመጠ ነው። ምናልባት ከኤርፎኑ ጋር የሚፋታው ክፍል መምህር ሲገባና ሶላትን ሲሰግድ ብቻ ነው። አንተ ግን ሙዚቃ ሐራም አይደለም እንዴ አለው ሌላኛው አብሮ አደር ሶላትን ሰግዶ ስንዝር ሳይቆይ ያን ኤርፎኑን ጆሮ ላይ ሊወትፍ ሲል። በሙዚቃ የሚቸክር አንጀትም የለኝም። ባይገርም አላህ ራሱ ወርዶ ቢያናግረኝ ተወኝ እባክህ አላዬ ሙዚቃንስ ፍቀድልኝ እለዋለሁ እንጂ ታዲያ ለምን ሁሌ ትሰግዳለህ? ማሚ ጠየቀው። ኋላ ቢያፋጥጠኝ ብዬ ነው። ሙስሊም የሆናችሁ ሶላትን ስገዱ፣ እንደ ደረቀ እንጨት እንዳትማገዱ እየተባልን እኮ ነው ያደግነው። ኑሮ ቀለል ያለ ነው። በምንም ነገር አያካብድም። በፈለግከው ቀልድ፣ ቀልዱን ከነወለዱ ይመልስልሃል። በቅጥነቱ ቀልድ፣ በሳሳቸው ጸጉር ቀልድ፣ ባረማመዱ ማሾፍ ለሱ ምኑም ነው። ሁሌ በመፋቂያ በሚሞጀቀውና እንደ በረዶ በሚነጠው ፍልቅልቅ ጥርሱ መሳቅ ብቻ። አሴ በክፉም ይሁን በደግ ስለ ከሚሴና ስለ ቤተሰቦቹ አውርቶ አይጠግብም። ከዕለታት በአንዱ ቀን እንደተለመደው ዶርም ቁጭ ብለናል። እኔ መሬት ላይ ካለው የተነጠፈ ፍራሽ፣ ማሜና ሴር ከነ ኤርፎኑ አልጋ ላይ ሆነው ድንገት ስለ እኔ ጸጉር መሸሽ ማሜ ይፎክር ጀመር። ኧረ ተው ፎቶ እንነሳ፣ ይሄ ጸጉር እንደ በጋ ሳር ብን ብሎ ሳይጠፋ። የጸጉሬን መቆረጥ ምክንያት በማድረግ የወረወራት ያሽሙር ዱላ ነበረች። ተዋት እባክህ የሞርነታችን መገለጫ ናት አልኩ ጭንቅላቴን በእጅ እየነካካው። አሴር ከት ብሎ ሳቀ። ሲስቅ ጥርሱ ብቻ አይደለም፣ አይኑም፣ ግንባሩም፣ ጉንጩም አብሮ ነው የሚፈገው። አይ ሞራያ፣ መላጣነት የሞርነት መገለጫ ቢሆን አባቴ ዶክተርና ባገኘ። በእውነት አንዲት ዘለላ ጸጉር እንኳን የለችውም፣ ግን ምንም አያውቅም፣ ኔፓ ነው። ደነገጥን። አንተ ምን አስዋሸኝ? የሆነውን ነው። ስለ ከሚሴና ሰፈሩ ደግሞ ሌላ ቀን እንዲያወራን። ድሮ ልጅ እያለሁ በስንጥር እንጨት መሬት ላይ የዓለምን ካርታ ስልና ለጓደኞቼ ካርቴን እያሳየው እንዲላቸዋለሁ። ከዓለም የመጨረሻ ዕዳ አፍሪካ፣ ከአፍሪካም ምስራቅ አፍሪካ፣ ከምስራቅ አፍሪካም ኢትዮጵያ፣ ከኢትዮጵያም ከሚሴ፣ ከከሚሴም ወርቄ ሰፈር፣ ከወርቄም ሰፈር የኛ ቤት እያልኩ አሳያጭ ነበር እየሳቀ። ዛሬስ አለው ማሚ አልጋው ላይ ትራሱን አቁሞ እንደተንተራሰ። ዛሬም ያው ነው። ወርቄ ሰፈር እኮ ይገርማል። ኔትወርክ የሚለውን ቃል ራሱ በዓለም ካሉ ህዝቦች የማያርፉት ወርቄ ሰፈሮች ብቻ ናቸው። ሌላው ቢቀር ኢ የሚለው የኔትወርክ ፊደል ወርቄ ሰፈር ሲደርስ ወደ ኤፍ ይለወጣል። ኔትወርክ የሚውጥ ቤርሙዳ ትራያንግል ወርቄ ሰፈር ሳይኖራት ይቀራል። ሌላ ቀን ደግሞ ወደ ውጭ ሊወጣ የበረውን እጀታ እንደያዘ በወሬ መሃል የአንድ ዘመን የወቅቱ የከሚሴ ካቢኖችን ስንክሳር ነገር። እነሱ እኮ ይላል ያችን የወጥ እንጨት የምታክል እጁ ጭንቅላቱ ላይ ይጫነ። እነሱ እኮ አንድም ብዙም ናቸው፣ አንድም የአካባቢው ገዥ ናቸው ሲላቸው ዳኛም ይሆናሉ። የተጣላ ሰው ካገኙ ወይ ያሳስራሉ ወይ ያስታርቃሉ። ባልና ሚስትም ሳይቀር ከፈለጉ ያፋታሉ፣ ካልፈለጉ ደግሞ ያፋቅራሉ። ሲሻቸው የሃይማኖት መሪም ናቸው። መስጊድ ሁለተኛ ቢሮአቸው ነው። የሚገርመው የከተማዋ ቲያትር ዳይሬክተርም እነሱ ናቸው። እንዴት አልኩ ከተጋደምኩበት ቀና ብዬ። እንዴትማ ምን መሰላችሁ? ሳቁ ገና አልበረደለት። በእጁ የአይኑን የሽፋሽፍት ስር እየጠረገ አንዴ በወረዶ የቲያትር ውድድር ተደረገና እኔ ያለሁበት የቲያትር ክበብ አሸነፈ። በኋላ ግን ወረዳውን ወክሎ ሎዞን ፌስቲቫል የሄደው ሌላ ተሸናፊ ክበብ ነበር። በኋላ በጣም ስለተናደድን ቢሮ ሄደን ጮህንባቸው። እነሱ ግን ዳይሬክተሩ ትክክል አይደለም ብለው ልርፍ። ለካኛ ሳናውቅ ቲያትሩን ዳይሬክት ያደረገው የአንድነት ፓርቲ አባል የነበረው ልጅ ነው። አሴ ሙዚቃ የመውደዱን ያህል ግጥምና ዜማም ይሞክራል። እዛው እኛ ፊት ገጥሞ እኛ ፊት ዜማ ሲሞክር በአይናችን በብረቱ አይተነዋል። እኛ አብሮ አደሮቹ
እንዲያውም 6 ያህል የሙዚቃና የግጥም ስራዎች የ2003 ዓመተ ምህረት የኢትዮጵያን አይዶል አሸናፊ ለነበረው ለሀገሩ ልጅና ጓደኛው ተመስገን ሲሰራለት ነበር። ታዲያ ጥሎበት ትምህርት አይወድም። ማንበብ ሞቱ ነው። አንድ በጣም ትንሽ ገጽ ያለው ልብ ወለድ ተውሶ ከወር በፊት መመለስ አይሆንለትም። አንተ እኮ ግን ያሬድ ሙዚቃ ትምህርት ቤት ነበር መግባት የነበረብህ አለው ማሚ። እዛም ቢሆን የሚነበብ አንዳውት ካለ አልወድም። ዝም ብሎ ሙዚቃ መስማት፣ ሙዚቃ መጻፍ፣ ሙዚቃ መጫወት፣ ሙዚቃ ማቀናበር ከሆነ ነው የሚስማማኝ። ለነገሩ እዚህም እኮ ዜና ስሰራ ጎበዝ ነኝ። ስለ ዜና ጻጻፍ አንዳው ሲሰጡ ነው ሐሞቴ መፍሰስ የሚጀምረው። በ502 ህንጻ የዶርም ቁጥር 318 የተገናኘ ነው። እኔ 4ኛ ዓመት የህግ ተማሪ፣ ማሜ ተመራቂ ስነ ልቦና ተማሪ እና ክፍሎም የልዩ ፍላጎት ትምህርት ቤት የ2ኛ ዲግሪ የመጀመሪያ ዓመት ተማሪና እሱ ራሱ የ2ኛ ዓመት የብሮድካስቲንግ ጋዜጠኛ ተማሪ ሆነን ነው። በእርግጥ ብዙም መስተጋብር አልነበራቸውም እንጂ ምህንድስና የሚያጠኑም 2 በጓሮ በር በኩል ዶርም የተሰጣቸው የአዲስ አበባ ልጆች ነበሩ። በአጠቃላይ ለ6 ብንመደብም አንዱን የምህንድስና ተማሪ የገና ማዕበል ወስዶት 5 ብቻ ቀርተናል። ታዲያ ከሁላችንም ቀድሞ የሚተኘውና ዘግይቶ የሚነሳው አሴ ነው። የቀን እንቅልፍ ጠላቱ ነው። ቀን ከተኛው ራሴን ያዞረኛል ይላል። ያችን ቅል የመሰለች ራሱን እየነካካ የአሴን የትምህርት ጥናት ሳስብ ሁሌም ድንቅ ይለኛል። አንዴ እንዲሆነ የማጠቃለያ ፈተና ደርሶ ግቢው የተወረረ ከተማ መስሏል። ተማሪ ሆዬ ስፔስ እየቸከለ ነው። አለዛ ቤተ መጻሕፍት ነው። በተረፈ ዶርም ተኝቶ ነው ለማንጋት። እናም አሴ ጠዋት ከእንቅልፍ እንደተለመደው አረፋፍዶ ተነሳና ወደ ውጭ ሊወጣ ሲል አንድ ኤርትራዊ ጓደኛው መጥቶ ቀን 8 ሰዓት ላይ ስላላቸው ፈተና ያወራዋል። ለካ አሴ አንበሴ 35 ገጽ ያላነበበው ጭራሽ የረሳው ሃንዳውትን ያስታውሰዋል። አሴ ምንም አልመሰለውም። ቀስ እያለ በግማሽ ሰዓት ውስጥ የሃንዳውቱን ርዕስና ንዑስ ርዕስ ገለጥ አድርጎ አየና ማዳመጫውን ጆሮ ላይ ሰክቶ ምንም እንዳልተፈጠረ ዘና ብሎ ወደ ላውንጅ ሄደ። ጥሎበት ላውንጅን ሲወደው የሚሄድበት ከሌለና ለመተኛት ካልሆነ ቀሪውን የማልት ጊዜ እዛው ቁጭ ብሎ ይውላል። ከማንም ጋር ያወራም። ካለው ያንን የገብስ ቡና ጠጥቶ ማዳመጫውን ሰክቶ ከስልኩ ኪቦርድ ጋር ብቻ መነጋገር ይጀምራል። ከሞባይሉ ጋር ያለውን ፍቅር ለመግለጽ ቃላት ይቸግራሉ። ምናልባት በዚህ ምድር ካሉ ነገሮች ሁሉ ከእናትና አባቱን በላይ ይህችውን ኖኪያ ሞባይል ሳይወድ አይቀርም። ስልክ ቢሞት አይደውልም። ላመል ያህል አልፎ አልፎ እንደ መስቀሎ ፊት ይደወልለታል እንጂ። አንዴ የእህቱ ባል ደውሎ አጥናፉ ነኝ ሲለው ማነህ ደግሞ አጥናፉ ብሎ ትርፍ። ለነገሩ ከዚህ ቀደም በስልክ መች ተነጋግሮ ያውቁና ያውቀው። ብቻ ግን ለሙዚቃና ለዲያስፖራ ፖለቲካ ስልኩን እንደነካካት ውሎ እንደነካካት ያድራል። አንዳንዴ ሳስበው ሲሞቱ ባሮቻቸውና አስፈላጊ ዕቃዎቻቸውን አብረው እንደሚቀብሩት እንደ ቀድሞ የግብጽ ነገስታት አሴም ሲሞት አብራችሁ ከስልኬ ጋር ቀበሩኝ ብሎ እንዳይናዘዝ ፈራለታለሁ። የሆነ ሆኖ ከሰዓት ተፈትኖ መጣ። እንዴት አድርገህ ሰርተው መጣ አልኩት። ምን እንደናንተ 10 ገጽ የምንጽፍ መሰለ? ምርጫውንም የለመድነው ነው። ትሩፎልሱም ለግምት ቅርብ ነው። ዳሽ ሙላውን ነው፣ እሱን አላህ ይሞላዋል። እሱ እንደዚህ ነው። ለነገሮች ደንታ የለውም። እኔ ሲ ቢበዛ ሲ ፕላስ ነው የምፈልገው፣ ሌላ አልፈልግም። ኢትዮጵያ ውስጥ ማን ተምሮ አለፈለት? አሴ ለትምህርቱ እንዲህ ነው። ሌላ ጊዜ እንዲሆነ ስታቲስቲክስ 1 የሚባል ኮርስ ነበር። ስለ እርሱ ኮርስ ያወራ በጭራሽ የማይገባኝ ትምህርት። እስቲ ጋዜጠኛና ቁጥር ምን አገናኛቸው? ዝም ብሎ እኮ ነው። ምናልባት 11 በመቶ አደግን ለማለት፣ ምናልባት የኔ ያህል ህዝብ መንግስትን ደገፈ ለማለት፣ ቁጥር ማባዛት እንዳይጠፋም ብሎ ይሆናል እንጂ። አንተ ደግሞ ዝም ብለህ ከበደኝ አትልም? ማሜ ይተርበዋል። ለማንኛውም እንዲህ የሚጠላው ትምህርት የፈተና ውጤት መጣ። ከ46 ከ60 10 ከ116። እንዴት ነው ከ116 የምታመጣው? ስታቷን እኮ በጣም ቀላል ነው። እኛ 2ንም 3ንም ወስደናል። የስነ ልቦና ተማሪ ያወራል። በአካል አውቅለትም እኛ የለመድነው ምርጫ። እሱ አንድ ጥያቄ ሰጥቶ ወረቀት ላይ የፎገራን መሬት ያህል ባዶ ቦታ ሰጠን። ምን አገባኝ? ክፍል ውስጥ መምሩ ሰሌዳ ሙሉ ሲጽፍና ሲያስረዳው ነው መጨረሻ ላይ ውጤቱ 10.5 ወይ 2.71 የሚል መልስ ይመጣል። እኔ ምን አደከመኝ? ጋሻ መሬት የሚያውለውን ባዶ ቦታ ዘልዬ መጨረሻ ላይ ካለችው የመልስ መስጫ ሰረዝ ላይ በግምት ሙልት እንዴት 10 እንዳገኘውም ገርሞኛል። ሌሎቹም ያው ናቸው። እንዴ ሁላችንም እኮ ዶማዎች ነን። ከኔ በታችም እኮ ያመጣሉ። መምሩ ግን ምን አላችሁ ብዬ ጠየቅኩት በመገረም። ለአንድ ለሁለት ልጆች ቢና ቢ ፕላስ ሰጥቶ ለሁላችንም እኩል ሲሰጠን፣ ታዲያ አንዳንዶቹ ቀበቶች ቲቸር ለምንድን ነው ለሁላችንም ሲ የሰጠህን አሉት። አነሰም ብለው ነው አቋርጬ ጠየቅኩት። ምን አቀላችኋለሁ? እና ምን አላቸው?
ምን ላድርግ? ኤፍ እንዳልሰጣችሁ ከርሞም የኔ ይሁዳ ናችሁ ብዬ ነው። እናንተ አይደለም በአንድ ዓመት ልታሻሽሉ ጭንቅላታችሁ ላይ የስታስቲክስ ጎጆ ቢሰራም አይገባችሁም። ከታች ጀምሮ የመጣችሁበት መንገድ ነው። ይሄ ደግሞ የኔ ሳይሆን የአገሪቱ ችግር ነው። ወጣችሁ ምን እንደምትሆኑ እንጃ ብሎ አሰናበተልኝ። ያው ግን ያው አዝኖብናል እና ሊደሰት ኖሯል። ማሜ ሲያዳምጥ ቆይቶ ተነፈሰ። እኔማ እኮ ድሮም የትምህርቱ አስፈላጊነት አልታየኝም ነበር። አሴ አሳይመንት ሲሰጥ ጭንቁ ይበዛል፣ በተለይ በእንግሊዘኛ ሲሆን። የእንግሊዘኛ ቋንቋ ችግር የብዙ ዩኒቨርሲቲ ተማሪ ችግር ቢሆንም የእርሱ ግን የተለየ ነው። ዜና በእንግሊዘኛ ሰርታችሁ ነው ሲባል መጀመሪያ በአማርኛ ይጽፍና በኋላ ቃል በቃል ወደ እንግሊዘኛ ለመቀየር ይሞክራል። አንዴ በዚህ መልክ ሲደክም ነበር። አንዳንድ ያነጋገርናቸው ዩኒቨርሲቲ ተማሪዎች በቂ የመዝናኛ ቦታዎች የሉንም ሲሉ ገለጹ ብሎ በአማርኛ የጻፈውን እንዲተረጎመው ሳም ዩኒቨርሲቲ ስቱደንትስ ኢን ሪክሬሽን ኤሪያ አር ኖት ሳይስ። ይህንንም ሲጽፍ መዝናኛ ምንድን ነው ማሜ? ሪክሬሽን ይመልሳል ማሜ። አሴ አንገቱን ደፍቶ ይጽፋል። አንዳንድ ማለትስ? ሳም አሁንም ይጽፋል። በኋላ ይህንን የተዛመደ ሳይሆን የተዘበራረቀ ትርጉም አይቶ ማሜ ታዲያ እንዴት ነው እስካሁን ያልተጫርከው? አማርኛ ሲሆንና ስቱዲዮ ውስጥ በተግባር እኮ አንደኛ ነኝ። 14 ዓመት ተምረህ ቢያንስ ቃላት መገጣጠም እንዴት ያቅታል? ተወኝማ፣ እንዲህም የሆንኩት በስንት ልፋት ነው። ምን 11ኛ ክፍል ወደ ወር ከተማርኩ በኋላ 3ኛ ክፍል የሚማረው ትንሽ ወንድሜ ምንድናት ምን ማለት ነው አለኝ። ባስበው አልመጣላለኝ። ለጊዜው አረሳስቸው ሹልክ ብዬ ወደ ጓደኞቼ እንደኔው 11ኛ ክፍል የሚማሩ 5 ጓደኞችን አገኘኋቸውና ምን ማለት ነው አልኳቸው። አንዳቸውም አልመለሱልኝም። አንዱ አንተ ማለት ነው ሲለኝ፣ ሌላው እርሶ ማለት ነው መሰለኝ አለኝ። መሳሳታችንን ዲክሽነሪ አይተን ተረዳን። እኔ ግን በጣም አዘንኩ። ለካ የ3ኛ ክፍል ትምህርት ነው። በቃ ለማቋረጥ ወሰንኩ። ጓደኞቼን እናቋርጥና እንግሊዘኛ በደንብ እናጥና አልኳቸው። ተው እባክህ ዩኒቨርሲቲ ስንገባ አንደኛችን እናጠናለን አሉኝ። ዩኒቨርሲቲ እንግሊዘኛ ታጠናለህ ወይስ ዋናውን ትምህርት ብላቸው ማንም ሊሰማኝ አልቻለም። እኔ ግን እነ ዊን እነ ሽን እነ ኢትን ሌሎችንም ዋና ዋና ቃላት ጭፍጭፍ አድርጌ በአመቱ ልመዘገብ ሲሄድ የፕሪ መመዝገቢያው ነጥብ ከፍ ብሎ ጠበቀኝ። በዚህ ውጤት አምና ነበር እንጂ ዘንድሮ አትችልም አሉኝ። በሚቀጥለው ዓመት ለጉልበት ሥራ አፋር ሄጄ አመለጠኝ። በ3ኛው ዓመትም የ10ን ማትሪክ ተፈተንኩና ቁንጥጧን አምጥቼ አለፍኩ። እንዴት አለፍክ? ጎበዝክ ማለት ነው አልኩት። እባክህ ጎብዤ አይደለም። በእርግጥ እንግሊዘኛ ከድሮ ምንም ካለማወቅ አሻሽያለሁ። ለምሳሌ ማንበብ ችያለሁ። ሂሳብና ኬሚስትሪ ግን እጠላ ነበር። እነሱን ስንት አመጣ? ሂሳብ ስፈተን እንደማልሰራው ስላወቅኩ ገና የመልሱን መስጫ እንደተቀበልኩ ጥያቄውን ሳላይ በሙሉ ከላይ እስከ ታች ሲ አድርጌ ያቀለምኩት። ምን? ሁላችንም ተገርመን ጠየቅነው። ተማሪ ዚግዛግ ይላል። እኔ ከኤ ስነሳ መልሱ ከዲ ቢነሳስ? ዝም ብዬ ሲን አጠቆርኩ በ10 ደቂቃ ብቻ። ደግሞ ከ30 ደቂቃ በፊት መውጣት አይቻልም። 20 ደቂቃ ምን ልስራበት? ዝም ብዬ የፈተና ወረቀቱን ሳገላብጥ ለካ የጥያቄው ብዛት 60 ነው። ሳቋ አቋረጠው። እኔ እኮ 90 ነበር የለቀለኩት። 30 ትርፍ ቅቦችን ሳጠፋ በዚያው 20 ደቂቃ ሽው እንደነፋስ። ለፈታኛችን ስሰጣት እንዴት እንዳየችኝ ብታይ። ግድ አለኝ የተፈተንኩት እኔ፣ እሷ ምን አገባት? እና ምን መጣ? እንደሞላውት ሲኗ የለመደች ጦጣ እንዲሉ ኬሚስትሪንም ሁሉንም ቢቀብቼ ዲ አከናነበኝ። አማርኛ ኤ ስላገኘው እንደምንም በጓሮ አጥር ተንጠላጥዬ 11ኛ ክፍል ገባሁ። መዘዝ 3 ዓመት አሳሬን አይቼ ተመለስኩ። የአሴን ምክር የሰማ አንድ ወዳጃችን እርሱም በተራው ልምከር ብሎ ለአንዲት ትምህርት አለርጅኳ ለሆነች ዘመዱ ማትሪክ ስትፈተን ማትስን ሁሉንም ሲቀቢው ብሏት ነበር። ሲመጣ ዲ ሆኖ አዋርደው እንጂ በዚያች ጦስ ተፈላጊ ውጤት ሳይሞላ ቀረ። እድሜ ላሴ። ሌሎቹ ጓደኞችስ? አለው ማሜ። ሁሉም ከዩኒቨርሲቲ ተባረሩ። አንዳንዶቹ ነጋዴ ሆነው ከተማዋን ተቆጣጥረዋታል። ሌሎቹ የት እንደደረሱ አላውቅም። በሌላ ጊዜ ደግሞ ግንቦት ወር መጨረሻ አካባቢ አብሮ አደራችን ማሜ የመመረቂያ ወረቀቱን ዶርም ውስጥ እያዘጋጀ ነው። አሴ አንዷን ገጽ ብድግ አድርጎ ሲመረምራት ቆየ። አሴ ፔፐር እንግዲህ ምን ሊውጥ ነው? አንገቱን ደፍቶ ጠረጴዛው ላይ እየጻፈ። እኔ ጋደም ብዬ መጽሔት እያነበብኩ የአሴን መልስ ለመስማት ትኩረቴን ሰጠሁ። ምን ጣጣ አለው? ከአንድ ዩኒቨርሲቲ ኮፒ አድርግለታለሁ። ከዚህ ሁሉ በአካባቢ አሪፍ ነገር በአማርኛ ሰርተ ለምን አታስተረጉምም? ቢያንስ ቋንቋው እንጂ ሌላ ሰው ወረቀቱ ያንተ ይሆናል። ስለ ሐሳብ ቢጤ ጣል አደረግኩ። አሃ እንደሱም ይቻላል ለካ። እስቲ ጊዜው ሲደርስ አስብበታለሁ እንጂማ ይሄን ያለ ከተማዋ ነዋሪ ገለጡ ለማለትም እኮ እንግሊዘኛው ችግር ነው።
ደግነቱ አሴ ድክመቱን አይሸፋፍንም። እንዲህ የሚያጫውተን እየሳቀ ነው። እንዲህም ሆኖ እስካሁን ድረስ አንድ ትምህርት ብቻ ኤንጂ አግኝቷል። በብዛት ሲ፣ በመጠኑ ቢ ያገኘ በአማካይ 2.5 አካባቢ ውጤት አለው። ነገሩ የግርምቢጥ ይመስላል። ይህ ውጤት እኮ በአንዳንድ የትምህርት ክፍሎች ሌሊቱን ሙሉ ተጠንቶ አይመጣም። የባቹ ልልነት ነው የትምህርት ክፍሉ ወይስ ዩኒቨርሲቲው ነው? ጠቅላላ የሀገሪቱ የትምህርት ሁኔታ እውን የአሴር የዩኒቨርሲቲ ህይወት ለትምህርት ጥራት አንዱ ማሳያ ይሆን? በአመቱ አሴር ከ6 ኪሎ ወደ ፒያሳ ካምፓስ ስለተዛወረ በአንድ ዶርም ለመሆን ባንችልም አልፎ አልፎ ዋናው ግቢ ሲመጣ አገኘው ነበር። አንድ ቀን ሲዲ ይዞ አገኘሁት። ምንድነው ያስከው? ዜማ ቀርተበት ነው ስለው፣ አይ አይደለም ፔፐር ነው ፕሪንት ላደርገው። ከየት ተገኘ? ከአንዱ አመጣሁለታ። ተሳስቀን ተለያየን። አሴ ከግጥም መቅጠምና ዜማ መጻፍ ችሎታው በዘለለ ከአብዛኛው ተማሪ አንጻር ሲታይ ደህና የፖለቲካ ግንዛቤ ያለው። በእርግጥ ዋነኛ የእውቀቱ ምንጭ ፌስቡክ ነው። እንደ ብዙ የዲያስፖራ ፖለቲከኞች የወቅቱን ገዢ መንግስት ወያኔ እያለ ይጠራዋል። አሴ በባህሪው ቂም አይዝም። ሰውን ብዙ ባይቀርብም ገፍተን ስንቀርበው ሰውን የማስቀየም አመል የለውም። ጥሎበት የገዢውን ፓርቲ የሚደግፉ ሰዎችን ሲያገኝ ግን ከመጥላት ወደ ኋላ አይልም። ከአንድም 2-3 በዶርማችን ውስጥ ገዢውን ፓርቲ በሚደግፉት ላይ የመረረ ጥላቻ በልቡ ሲያሳድር አስተውያለሁ። አንድ ቀን ላውንጅ ሻይ ለመጠጣት ስንሄድ ግን ለምንድን ነው ኢህአዴግን አምርረህ የምትጠላው ብዬ ጠየቅኩት። ምን ይወደድና አለ በደፈናው። የሆነ ወቅት ላይ አውሊያ ትምህርት ቤት አካባቢ እንቅስቃሴ እንደተጀመረ አካባቢ ጥላቻው ከቁጥጥሩ ወጥቶበት ነበር። አህባሽ የተባለ ባዕድ አስተምሮ መጣብን፣ መንግስት አስገባብን እያለ ሁሌ እንደ ትኩስ ሽሮ ይንተከተክብናል። ስለዚህም ሳይገባን የገዛ ስሙን አህባሽ አልነው እስከ ዓመቱ ማብቂያ ድረስ። ታዲያን ሰሞን አውሊያ እየተመላለሰ ፌስቡክ እየተከታተለ የጥላቸው መጠን አናቱ ላይ ወጥቷል። ጠቅላላ ነገር ሁሉ ስለ አህባሽ ሆነ። ስለ አህባሽ ሲያወራ ይውላል፣ ሲያወራ ያመሻል፣ ሲያወራ ያድራል። አንድ ቀን በሌሊት ያለ ወትሮ ከእንቅልፉ ተነስቶ እናንተ አለ። ሁላችንም ከእንቅልፍ ተነስተን አልጋችን ላይ ተቀመጥን ከማሚ በቀር። ዛሬ ያየሁትን ዛሬ ምንድነው ቅጀት በቅጀት የጎረቤት ሲሻ መረቀናችሁ እንዴ አለ ማሚ። ካሴ ቀድሞ ሌላኛው አብሮ አደር ክፍሎም ህልም ብሎ የሆነ ነገር ነግሮን ነበር። በዛ ላይ ከጎረቤት ያሉት ዶርመኞች ሺሻ እንደሚጠቀሙ ሲወራን ሰማ ነበር። ቅጀት አይደለም። ከላይኛው አልጋ ዘሎ ወረደና ጠረጴዛውን ተደግፎ ቆመ። ትልቅ ህዝባዊ ስብሰባ ተደርጓል። አዳራሹ የሚያምር ነው። የት እንደሆነ እንጃ። የስብሰባው መሪ ሰውየው ናቸው። ማን ናቸው ሰውየው? ሰውየው ነው አባይን የደፈረው። እሺ ሁላችንም በአንድ ድምፅ እንደ ቅኔ ቤት አቀማመጥ ተቀምጠን የህልም ቅኔ ዘራፊውን የኔታ በተመስጦ እናዳምጣለን። በጣም ብዙ ህዝብ ነው የተሰበሰበው። ተመስገንም አለ። በዚያን ጊዜ የፍትህ ጋዜጣ ዋና አዘጋጅ ነበር እና ሰውየው ሪፖርት አቀረበ። ምን አለ ማሚ ጠየቀ። ምን ያላል 11 በመቶ አድገን እኩልነት ሰፍኖ ብሔር ብሔረሰቦች ከስራታቸው ተፈተው ሃይማኖት እኩል ሆኖ አባይ ተገድቦ ገለመሌ ይላል። ያው ኢቲቪ እንደሚለው ነው። ሁሉም ሰው በተመስጦ ያዳምጣል ዲስኩሩን እስኪጨርስ። ለተወሰነ ደቂቃ ሰው መተንፈሱን እንኳን እንጃ ጸጥ ብሏል። ዝም። እጁን አፉ ላይ እየጫነ ለምን ብሎ ክፍሉም ጠየቀው። ምን አውቄ ምን ፈርቶ ይሆናል። በኋላ ግን ተመስገን እጁን አወጣና ይሞልጨው ጀመር። ግራ እጁን ጨብጦ በቀኙ እየጠበጠበ በስሜት ምን አለው አለማም። ምን ያላለው አለ። ሀገሪቱ በድህነት እየማቀቀች ባለስልጣኖች እንዲህ በሙስና ተጨማልቀው መሬት በጠራራ ፀሐይ እንደ ዳቦ እየተቆረሰና እየተቸበቸበ ሰው የሚበላው ቀርቶ የሚልሰው አጥቶ አንተ ግን 11 በመቶ አደግን ትላለህ። ኧረ መለስን አንተ አለው ጠየቁት። እኔ እንጃ ግን አንተ ያለው ነው አይመስልኝ። እሺ ቀጥል። ደርግ በሜዳ ላይ ግንባሩን ጦሽ እያደረገ እያስፎከረ ሲገድል እናንተ ደግሞ ለመግደል ህግ እያወጣችሁ ቀንበር ታጠብቃላችሁ። ስለ እስክንድር ነጋም ስለ እናንዱ አለማራጌ አምርሮ ተናገረ። እንደው ምን አልመሰላችሁ የእናንተ ልጆች በኢትዮጵያ ብር ውጪ እንዲወለዱ ሲደረግ የእነ እስክንድር ልጆች ግን በቃሊቲ ግርግም እንዲወለዱ ተፈረደባቸው። 17 ዓመት የታገላችሁት እድሜ ልክ ለመግዛት ኖሯል እንዴ ምናምን ብቻ ረስቸው ነው እንጂ ብዙ ነገር ነው የተናገረው። ተመስጦ ንግግሩን አቋረጠ። ከዚያማ ተመስገን ቁጭ ሲል በጣም ተደስቼ ብራቮ ብዬ ተነስቼ ሳጨበጭብ ሁሉም ጸጥ ብሏል። አንድም የሚያጨበጭብ የለም። ሰውየውም ክፉኛ ትኩር ብሎ ሲያይኝ ደንግጬ ቁጭ አልኩ።
ፍርሃቱ ፊቱ ሰሌዳ ላይ ይነበብ ነበር። ምን አስፈራ? የተናገረው ሳይፈራ ክፍሎም ከተቀመጠበት ቀና ብሎ ኦሆ ቅቤ ጠባሹ እያለ ጎመን ጠባሹን ምች አጠናገረው ሲባል አልሰማም? አሸባሪው ሌላ ታሳሪው ሌላ። ሰውየውን በመዳፈር ብሎ አንዱ ፌዴራል ቢደፍረኝስ? እሺ መጨረሻውስ? በኋላ ጸጥ እንዳል አንድ ሌላ ሰው በስተቀኝ በኩል ተቀምጦ የነበረ ጥቁር ሙሉ ልብስ ከነከራባቱ ያደረገ ተነስቶ ብራቮ ብራቮ ብሎ አዳራሹን በጭብጨባ ሲያቀልጠው አዳራሹ ሙሉ ተነቃነቀ። ብራቮ ተሜ እያሉ ወደ ተመስገን ዙሮ አቀለጡት። እኔም ድጋሚ ጮሁ። ሁላችንም ባተራረኩ ተገርመን ፍርፍር ብለን እንዝጋለን። ቆዩማ ዝም ካስባለን በኋላ ምን ቢሆን ጥሩ ነው? ሰውየው መልስ ሊሰጥ ሲጀምር ያዳራሹ ሰው ሁሉ መልስ አንፈልግም፣ ኢቲቪ የሚያደነቁረን ይበቃናል እያለ ወጣ። ይሄኔ በጣም ተቆጣ። እኔም ተነስቼ ሊሄድ ስል ፊቱን ወደ እኔ አተኩሮ አንዳንዶች የሚቃወሙበት የራሳቸው በቂ ምክንያት ሊኖራቸው ይችላል። እንዳንተ ያሉ ወጠጤዎች ግን ያለምንም ምክንያት ያቃልጣሉ፣ በቅርቡ ዋጋቸውን ያገኛሉ። አይኑን ፍጥጥ አድርጎ የቀኝ እጁን አመልካች ጣት ቀስሮ በስሜትና በፍርሃት ያወራል። ይሄኔ በጣም ደነገጥኩ። እሱ ከጋርዶቹ ጋር ሆኖ ሲያወራ ጠጋቢ ይኸውልህ ምን መሰለ መለስ፣ አንተ እኮ ችግር የለብም፣ ታችኞቹ ናቸው ህዝቡን የሚበድሉ የሚሰርቁ፣ እኛ ደግሞ ሀገራችን ስለምንወድ። ሳስጨርሰኝ ወሬውን አቋርጦ ፍጥጥ ብሎ አየኝ። እሱ ራሱ ቆሞ አይኑን እያፈጠጠ ያሳየናል በስሜት። ቀስ ብዬ ጭራዬን ሸጉጬ ወጣሁና እየሮጥኩ ወደ ግቢ። ዶርሞን ሳንኳኳ እናንተ ደግሞ አትከፍቱ። መቼ አለማሜ ህልም መሆኑን ረስቶ። ከዛ ነብዩ የህንጻው ተቆጣጣሪ ፕሮክተር የነበረ ከኋላ መጥቶ አተበሩ ልትሰብሮ ነው ብሎ ሲያንባርቅብኝ ብንን አልኩ። እኛም ከህልሙ ዓለም ወጥተን ወደ ልባችን ተመለስን። በሌላ ጊዜ በህልሙ እየቀለድን እንተርበው ነበር። እኔ እኮ የሚገርመኝ አለ ክፍሉም ከስብሰባ አዳራሹ ወደ 6 ኪሎ የሸመጠጥከው 6 ኪሎ ደደቢት ነው ወይስ ሳሲምባ? ሳቅ በሳቅ ቃላትን አመጣው እንዲሆኑታል። ነው በሩ ቢጠብም ወጥቻለሁ። ያየኝ የለም እንጂ ያላየሁት የለም። ወይ አንቺ ድግሪ ስንቱን አሳየሽኝ። ወይ የጎርፍ ማዕት ድልድዩ ባይኖር። Still now I am feeling pain. Don't look my life under 18. I bended but I don't broke. ከዚህ ተቃራኒ ይህን ሁሉ የለፋ ነው ለዚህ ነው ለማለት ይመስላል ያንዳንዶቹ ላስተወርድ። ኡፍ ላንድ ባርኔጣ አንድ ሽጣጣ መብሰሉ ላይ ቀር ማገዶ ፈጀ። እጭ ላይ አመልጠኛ አሯሯጠኝ። ዶሮ ቢጮ ባይጮህ መንጋቱ ላይ ቀር። ላስተወርድ ሁሌ ደስታን ብቻ ያስተናግድም። አንዳንዶች በሞተ ስጋ የተለያቸውን ተወዳጃቸውንም በሚያሳዝን ቃላት ይገልጹበታል። እናትና አባትን በሞተ ስጋ ያጡ ተማሪዎች አይ ሁለቱ ቢኖሩ ግድ የለም ቀሪዎቹን ባርክልኝ። አፈር መስኮት ቢኖረውና አባዬ ባየኝ። እናቱን በማጣቱ ልቡ የተሰበረበት እናቴ ታይልኝ ዘንድ የመቃብርን ቁልፍ ስጡኝ። ከመመረቋ በፊት አባቷን በስጋ ሞት ያጣችው ተማሪ አባቴ መረቀኝ ለኔ ደረሰ፣ የኔ ምርቃት ግን ለአባቴ ያልደረሰም። አንድ የመመረቂያ መጽሔት ሳገላብጥ ደግሞ እንዳጋጣሚ በሚመስል መልኩ አንድን ሁነት በተቃራኒ ገልጸውታል። ፍሬ ያዘች ስንዴ አንገቷን ትደፋለች ብሎ በትህትና ሲሰብክ ፍሬ ያዘ በቆሎ የወፍዳ ነው በማለት አሉታዊ አስተያየቱንም የገለጸ ነበር። ከዚህ ውጭ ያሉት ደግሞ ምስጋናን ማዕከል አድርገው የተገለጹ ናቸው። እንደየእምነቶቻቸው ሃይማኖታዊ ይዘት ያላቸውም ቀላል አይደሉም። ብርቅ ነው ብርቅስ ኢየሱስ ማሻአላህ በእናቴ ጥረት በአባቴ ዱዓ ተሳካ። እግዚአብሔርን ለማመስገን ላስተወርድ አይበቃም። በድንግል ፍሬ ተሳካ ምኞቴ። አንዳንዶች ደግሞ አሉ የነሱ መመረቅና የሚጽፉት ነገር አራምባና ቆቦ የሆነባቸው ወለፈ እንዲሆኑ ላስተወርዶችን እነሆ። እኔን ደስ አለኝ፣ ግብጽን ግን ከፋት። አዋጅ አዋጅ ሲጠነሰስ ያልነበረ ጠላው ሲጠጣ እንዳይገኝ። ካለህ ላጥ ከሌለህ ለጥ በቃ እፎይ አቦ ሲኖር ብቻ ኖር። የጠለስኳት ምስር ዞራ ጠለዘችኝ። እሰፋለሁ ብዬ ጠብቤ ወጣሁ። ሌሎች ስንትና ስንት አስገራሚ አስደማሚ አስቂኝና ናዳጅ ጽሑፎች በየዓመቱ ይወጣሉ። ሁሉን መጻፍ ስለማይቻል በጉረኛው ላስተወርድ ይህንን ጽሑፍ እንዝጋው። ሄይ ሰሞኑን ከምሁራን መካከል ፈልጉኝ። አቤት ጉራ! 9 ጋዜጠኛ
ከ8ቱ 5ኛ ልጅ ነው። ቀይ፣ አፍንጫ ሰልካካ፣ በዛ ላይ ጺማም፣ የራስ ቅሉ ጸጉር ብል እንደፈጀው ኩታ ብን ብሏል። ከወደ ግንባሩ ጸጉሩ እንደ ስርጥ ዳርቻ ገባ ብሏል። ቅጥነቱማ ለቅል ነው። ከባድ ነፋስ ቢነፍስ እንደ ፉየ ገላ አየር ላይ ይንሳፈፋል። በዛ ላይ እግሩ ከሙሬ የቀጠነ ከመሆኑም በላይ በሰፋፊ ሱሪ ውስጥ ያወዛውዛቸዋል። አረማመዱ ከሰው የተለየ ነው። ቀስ ብሎ መራመድ ነገር አልፈጠረበትም። ፈተና ደረሰ አልደረሰ፣ ክላስ ረፈደ አልረፈደ፣ ሁሌ መኳተን ነው። ቲሸርቶቹ ሰፋፊና ረጃጅሞች ናቸው። ይህ ሰው የአንድ ወቅት የዶርም አብሮ አደሬ አሴር ነው። በኮሚኒስቱ የወታደር አገዛዝ ዘመን በወሎ ክፍለ ሀገር በቃሉ አውራጃ ልዩ ስሙ ጃራንዮ ተወለደ። በኋላ እዛው አካባቢ በተነሳ የብሔር ግጭት ቤተሰቦቹ ቅሌን ጨርቄን ሳይሉ ወደ ከሚሴ ተሰደዱ። ከንዑስ ከበርቴነት በአንዴ ወደ መናጢነት ወረዱ። ያ ሁሉ መንጋ ከብት፣ ያ ሁሉ መንጋ ፍየል፣ ያ ሁሉ መንጋ በግ፣ ያ ሁሉ ሁዳ ድርሻ መሬት፣ ያ ሁሉ ጎተራ እህል ዛሬ የለም። ከዕለታት በአንድ የቀን ጎዶሎ ራሳቸውን ኦና ቤት ውስጥ አገኙት። አማራጭ ጠፋ። ምግብ የለም፣ ጥሪት የለም፣ ምንም የለም። ባዶ ሆድ፣ ስልቻ ሆድ፣ የማይሞላ ሆድ፣ ይሉኝታ የማያውቅ ሆድ ብቻ አለ። ይህም ባዶና የማይጠረቃ 10 የሆድ ጉድጓድ በየጊዜው ለመድፈን አሴር ከወንድሙ ጋር የቀን ሥራ ጀመረ። ብዙ የወዝ ግብር በተከፈለበት ምንዳ ቤተሰባቸውን ይደጉሙ ጀመረ።